ልብስ አለኝ እንዳንቺ በ100 ብር የተገዛ አይደለም በስርዓት እንኳን ቃንሽን ሸፍነው ለማያቅ ልብስ እንደዚህ አትመጻደቂ ለነገሩ አንቺ ፋሽን ይታቂያለሽ የሰለጠንሽ የሚመስልሽ በጥስጣሽሽን ስትለብሺ ነው አይደለ ለነገሩ የቀረሽን በጥስጣሽ ይዤልሽ እመጣለሁ እዚህ ጠብቂ ልጅህን ከፈለክ አሁን የምልህን አርግ ስራ የለህም እንዴ ስራ ፈት ከዚህ በኋላ ደግመህ እንዳትደውል ሰውዬው አልገባህም እንዴ ልጅህ እኔ ጋር ነው ያለው ያልኩ ራሱን ማዳን ካልቻለ የራሱ ጉዳይ ምን እንደተፈጠረ ሳላቅ እንዴት ነው የምተኛው? ያጅል ሰው ይዞታል። አደንግጪ ምንም አይፈጠርም። እንዴ አባዬ ምን ያክል ክፉ እንደሆነ እያወቅ እሱ ላይ ክፉ የሚሆንበት ምንም ምክንያት የለም። ደግሞ እኛ መጠቀሚያ ለማድረግ ነው ያዝ። ቆይ እሱ ምን ፈልጎ ነው? ምን ሲፈልግኛ ምን አገባው? ደግሞ መጠየቅም አስፈልጋል። አባዬ እርግጠኛ ነህ? ልጄ እኮ ነው ማሳስብ ይመስልሻል? ወደ ግን ምንም አይፈጠርም። ምኑ ነው? የምን አይመስል ምኑ? ካለብ ያዛች መያዝ ይበል እንደማይሆን እኮ ቀድሜ ነግሬህ ነበር። ቆይ ልጁ አይደለም? ልጁ ነው። እሱም መያዝህ እኮ ምንም ለውጥ እንደሌለው ገብቶሃል። ራስን ችግር ውስጥ አትክተት። የምን ችግር? ሰው ሲረጋጋ ፍራ። እናው ምን ያለ አላማን አትርሳ። እስኪ ትውት ላውራስ። አይውልህ ከሰማይ ሰማይ ምንም የሚፈጠር ነገር የለም። አላማን አትርሳ። አንቻት ቶሺ ጂኒ ተነሳ ደግሞ አባዬ ግን ልጅ ላይ ጨክነ ነው? እመኝ ልጅ ምንም የሚፈጠር ነገር የለም። ተመስገንን የማውቀው እኔ ነኝ። አንቺ ላይ የተሳለውና እኔ ያየው ሰው አንድ አይደለም። ምንም አይገናኝም። ካሌብ እሱ ጉዳይ አይደለም። ምንም አያደርገውም። እኔ ግን በጣም ፈርቻለሁ። ምንም እንዳትፈሪ። ቢደውልልሽ እንኳን ምንም እንዳትዩ። እንዴት እንደዛ ማድረግ እችላለሁ? ካሌብን እንዲለቀው ከፈለግን እንደዛ ነው ማድረግ ያለብን። እሺ በርቺ። ቢደውልም የራስ ጉዳይ ቢሆን ያንን ስራ ፈት። እዚህ ሱቅ እያበዛ ነው ወይ ደግሞ ለምን ስራ እንዲቀጥሩ አትነግራቸው? ለልጅ ልቀጥሽን የምቋቋመው አንቺ ስለሆንሽ ያለ እኔ አልናኩህም፣ ግን ደግሞ እንደማልፈራ ነግሬሃለሁ። ተስፋ ያረግሽበት ሰው እጄ ላይ እንዳለ ታውቂያለሽ? ያለ ከጠቀመህ ያዘው። እሺ ምንድነው ግን ማገትን መደበር ያደረከው ነው ወይስ ብቻ መሆን ያስፈራሃል? ስለ ካሌብ ነው የማወራው። አውቃለሁ። ለማንኛውም ግን ከሀገር ያመጣው ገንዘብ ያልቃል። እሺ እንዳታስብ፣ አንቺን አንቀባረሬ ማኖር ይችላል። ማይም ማስገደድ እንጂ ማንቀባረር አይችልም። እሺ ትውቴ ትግስቴን አታስጨርሽ። የራስ ጉዳይ ነው። እሺ ለማንኛውም ካሌብን ሰላም በለ።
መሄድ ትችላለህ። እሺ ልነግርህ የምፈልገው ግን መሰለህ ቤተሰቦች እንደማይፈልጉ። አልገባኝም። ሰላም ሰላም፣ የትሁት ክፍል 46 ተለቋል። እንዴት ናችሁ? ሰላም ናችሁ ወይ? ላይክ ሼር እያደረጋችሁ ቪዲዮውን ጀምሩት። ትሁት የቲና ከቤት አባረረቻት። ልብስሽን ብጥስጣሽን ይዘሽ ውጪ፣ ምን አለኝ ብለሽ ቀረኝ ብለሽ ቤት ትመጫለሽ አለቻት። አንቺ እኮ ፋሽን መከተል አትችይም፣ ፋሽን ያለፈበት ልብስ መልበስ እንጂ ፋሽን ማለፈ አትችይም አለቻት። ትሁት ያነሳች ምን ነው ገላሽን በስነ ስርዓት ሸፍኖ የማያውቀውን ልብስ እንዴት ልብስ ነው ብለሽ እንትን እንደምትይ አምጥቼ ወረውርልሻለሁ፣ ከዚህ ቤት ውጪ ያለቻት። ተመስገን የጋሼ ልጅን አሰረው። ካሌብን አስሮታል ተመስገን ለትሁት ማግኘት ነበረ ካሌብን ያሰረው። ካሌብ ቢታሰርም ቤተ አባቧን ፍታው ወይንም ድርድርም አላቀረበም። ከጠቀመ ያዘው፣ ራሱ ማዳን ካልቻለ የራሱ ጉዳይ ነው ብሎ ስልኩ በጆሮውን ዘጋው። ተመስገን የቲና ጋር ሄዶ ካሌብን ማሰሬ ትክክል አልነበረም ሲላት፣ እኔ ነግሬህ ነበረ የሰውን ዝምታ አንዳንዴ ይግባ፣ ጥቅም የለውም እሱ ማሰርህን ትለዋለች። በተቀመጠችበት ጥሏት ይጠፋና ካሌብን ሄዶ ትሁት ጋር ሱቅ እየሄደች ጠብቆ ሊያናግራት ካሌብን በእጄ ይዤዋለሁ ሲላት፣ እሷም አንስታ ከጠቀመ ምን ነው ማሰርን መገትን መደበሪያ ያደረግከው ከሀገር ቤት ይዘኸው የመጣ ሀብር እንዳያልቅብህ ስትለው፣ እሱም አንስቶ አይ አንቺን አንቀባድሬ ማኖር እችላለሁ አላት። ከዛም አንስታ ሰላም በሌለኝ ካሌብን አለችው። ካሌብን ደግሞ ከቲና ጋር ተገናኙ። ቲና አባቴን ይጠላኛል አይደለም ወይ ሲላት፣ የጠላት ጠላትህን ውጋ የሚባለው ይሄንን ነውና ቲና አባቴን ይጠላኛል እንዴ ስትለው ሲላት፣ እረ አባትህ እኮ ነው ስትለው፣ ትሁትም ትጠላኛለች እኮ እሷ እኮ ባዳ ናት አባትህን ነው እኔ የገረመኝ ብላ እሳት ጭር አርጋት ትለቀዋለች። እኔ እኮ ሚስትህ ነበርኩኝ ስትነካ የሚያመኝ ግን ስተትም ሰርቼ ነበረ ይቅርታ ተጸጽቼም ብዬ ነበረ ብላ ታሰባብለዋለች። እሱም ደግሞ ያንን በልቡ ላይ አድሮ የእውነትም የተጸጸተች እና የእውነትም ያጠፋች አልመሰለውም። ቲናን ታቋታላችሁ ከዚህ በፊት ቪዲዮዎችን ተከታታይ ቪዲዮዎች ላይ የትሁት ደውላ ጠርታ ቤት አስገቢኝ ትላታለች። መቼም ተስፋ አትቆርጭም ወይ ስትላት፣ እኔ ቤት ተስፋ የማልቆርጥበት ትልቅ ጉዳይ ስላለኝ ነው ትላታለች። ልጅ እንዳለሽ ለተመስገን እንዳልነግረው ቤት አስገቢኝ ብላ ትተወላታለች። ትሁት ወደ ቤት ተመልሳለች ማለት ነው። ትሁት ወደ በዛውም ጠረጴዛ ላይ ያለች ጥላት ትወጣለች ለቲና። ቲና አሁንም ተስፋ አልቆረጠችም። የሴጣን ሰፍሮባታል። እንደምታውቁት ቲናን የምታስበው የሴጣን ስራ እንጂ የሀይር ስራ የምታስበው ነገር ምንም ነገር የለም። ትሁትን በጣም ጨንቋታል። ልጄ ከመቼ ያወቀ ግን ተመስገን ልጅ እንዳለው በሷ አውቋል። እሷ ግን ትሁትን አታውቅም። ቲና ነግረዋለች። ግን እሱም ሄዶ አልጠየቃትም ወይንም አላናገራትም። የካሌብ ቤተሰቦችህን ሆነ ያቺ ትሁትም አይፈልጉህም፣ ከፈለክ ስልክ ደውዬ ላገናኛ ብሎ ስልክ ከአባቱ ጋር እየደወለ ያገናኘዋል። ላውድ ላድርገውና የሚልህን ነገር ትሰማለህ። ለማንኛውም ራስ ጠብቅ፣ ቤተሰቡ ማንም የሚፈልግህ የለም ብሎ የሱ እንትን ይነግረዋል። ካሌብ ያንንን ሰምቶ ቤተሰብ ጋር ሄዶ በትሁት ላይ ይጮሃል። እንዴት እንደዛ እንትንት ያለሽ ከኔ በላይ አንቺ ልጅ ሆነሽ ነው ወይ ብሎ ለትሁት የማይሆኑ ቃላቶችን ይናገራታል። ካሌብ በእርግጥ ከዚህም በፊት ለትሁት ምንም ጥሩ አመለካከት የለውም። እንደምታዩት ማለት ነው። የሆነ ሰው የሆነ ነገር ካለው መጥቶ ትሁት ላይ ነበር የሚጮኸው። አሁንም ደግሞ እንደዛውም እንደቀጠለ ነው። ትሁት ደግሞ ታፈቅረዋለች ካሌብን፣ ካሌብም እሷን ያፈቅራታል። ግን አሁን ላይ ወደ ቲና ማገርሸት መጥቷል ልቡ። ቲና ለኔ ጥሩ አልነበረችም ተሳስቼ ነው እንጂ በማለት መልስ ይሰጣታል። እሷም እዛ ክላስም ላይ እያለ ጥላው ትወጣለች። ነገሩ እንደዛ ነው ውዶቼ። ይሄ ፊልም መጨረሻ ትሁት ትገባ ይሁን ወይስ እዛው ቤት ላይ ትሆን ይሁን? ትሁት ቲና ቤት ተመልሳ ትሁትን ታስገባት ይሁን ወይስ የፈለገ ነገር ያድርገኝ ብላ ትተዋት ይሁን?
በእርግጥ ተመስገን እና ትሁት ቲናን ተስፋ የሚቆርጡ ሰዎች አይደሉም። እንዳያችሁት ከሆነ ተስፋ መቼም የሚቆርጡ ሰዎች እንዳልሆኑ በደንብ ያስታውቃል። ሁለቱም ሰይጣን ናቸው። የሚያስቡት ነገር ተንኮል እንጂ አንድም ጥሩ ነገር የለውም። የእንትና ተዳኒ ጋር ተገናኝታ ቲና ለምን ትበጨብጫለሽ? ቤተሰብ አሁንም ወደ መጥፎ ነገር መሄድ አላቆምሽ ወይ ሲላት እኔ አይደለሁም ተመስገን ነው ትለዋለች። ያው የእሷ ነገር ደብቀው እሷ የምትፈልገው ንብረት እንጂ ሀብትና ንብረት እንጂ ካሌብን አትፈልገውም። ካሌብ ግን የምትፈልገው ይመስለዋል። የምታፈቅረው ወይንም ደግሞ በጣም የምትወደውና የምትሳሳው መስሎታል በአሁኑ ሰዓት በምታሳየው ነገር። ግን እሷ የምትፈልገው የአባቱ ሀብትና መውረስ ነበረ። ከዚህ በፊት የአባቱን ፓላራይዝ አርጋው ነበረ። ከዚህንም ስንትን ያስወጣችው ትሁት ነበረች። ትሁት የእውነት የምትወደድ ሴት ናት። እና ውዶቼ ለዚህ ፊልም ተወዳጁ ትሁት ዲራማ ተከታታዮች ላይክ ሼር በማድረግ ለዚህ ቤት አዲስ የሆናችሁ ተከታትለን እንድናመጣላችሁ ላይክ ሼር በማድረግ ተባበሩ። አባቴ የራስ ጉዳይ ብለዋል። ቆንበር ላይ ሲያሳድረኝ ፈላጊ የለህም ብሎ ከለቀቀኝ በኋላ እናንተ ቁጭ ብላችሁ ቡና እየጠጣችሁ ነበር። አዎ እሱ አንተን ይዞ